ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የዚህ ቻናል ተከታታዮች እንኳን ደህና መጣችሁ። ዛሬ በአዲስ ርዕስ ተገናኝተናል። በርዕሱ ላይ ለመናገር እንደሞከርኩት ፍቅር በልጅነት የተሰኘ የፍቅር ታሪክ ይዤላችሁ ቀርቤያለሁ። በልጅነቷ ወደ ፍቅር የገባች ልጅ ነው። የትም አይደርሱም የተባሉ ልጆች አሁን ላይ ግን በጥሩ ሁኔታ ላይ ወይም ደግሞ በጥሩ የትዳር ህይወት ላይ እንዳሉና እዚህ እስከሚደርሱ ድረስ ያሳለፉትን የስቃይ ህይወት በ10 ደቂቃ ውስጥ እጥር ምጥን አድርጌ ላቀርብላችሁ ፈልጋለሁ። እስከ ፕሮግራሙ መጨረሻ ድረስ ተከታተሉኝ። ከዚህ ፕሮግራም የተለያየ አስተማሪ የሆነ ታሪክ ታገኙበታላችሁ ብዬ አምናለሁ። ስላመንኩበትም ወደ እናንተ ይዤው ቀርቤያለሁ። ወደ ታሪካችን ከመግባታችን በፊት እንደተለመደው ላይክ፣ ሸርና ሰብስክራይብ ማድረጋችሁ እንዳይረሳ። ወደ ታሪካችን እንግባ። ባለታሪካችን እንዳወራችን ከሆነ የፍቅር ግንኙነት የጀመርኩት በህፃንነቴ ነበር። ህፃንነት ማለት የሚኒስትሪ ተማሪ ሁኜ ነበር። እሱ ደግሞ የማትሪክ ተማሪ ነበር። በዛ ሰዓት ሁለታችን የፍቅር ላይፍ ጀመር። የፍቅር ህይወት ቶሎ የመጀመሪያ ምክንያት ደግሞ እቤት በቤተሰቦቼ የማገኘው እንክብካቤ ወይም ደግሞ የቤተሰቦቼ ጋር ያለው ጥሩ ግንኙነት ስላልነበረ እቤት ያጣሁትን ሰላም ወደ ውጭ መፈለግ በጀመርኩበት ሰዓት የትዳር አጋሬን አገኘሁት ትላለች። ይሄ ልጅ በእርግጥ ጎረቤቴ ነው። በጉርብትና ረጅም ጊዜ ቆይተናል። ነገር ግን በጓደኝነት ነበር የምንኖረው። በጓደኝነታችን ውስጥ ማንም እንዲነካኝ፣ እንዲሰድበኝም፣ እንዲገላመጠኝም፣ እንዲመታኝም አይፈልግም ነበር። ልክ እንደ ወንድም የሆነ ነገር ከተፈጠረ መጀመሪያ ለሱ ነግረው ነበር፣ እሱም ይከላከልልኝ ነበር። ይህ ጓደኝነታችን ግን ቀስ በቀስ ወደ ፍቅር ተቀየረ። ወደ ፍቅርም ገባን። ነገር ግን ይህ ፍቅራችን ወደ ቤተሰብ ጋር ሲደርስ ወይም ደግሞ ቤተሰብ ሲሰማው የሁለታችንም ቤተሰቦች ፈቃደኛ አልነበሩም። የመጀመሪያው ተቃውሟቸው ሁለታችንም ሕፃን መሆናችን፣ ሁለተኛው ተቃውሟችን ደግሞ ሁለታችንም ምንም አይነት የራሳችን የሆነ ገቢ ስለሌለን ትዳር ወይም ደግሞ ፍቅር የሚባለውን ነገር ስንጀምር ምን ያደርጋሉ፣ የትስ ይሄዳሉ የሚባለው ስለነበረ የሁለታችንም ቤተሰቦች ተቃውሞ አድርሰውብን ነበር። ነገር ግን ያ ተቃውሞ ሊያግደን አልቻለም። ከተቃውሞው የመጨረሻ ሌቭል ላይ የደረሱት ደግሞ ሁለታቸውም ጋር ያለው አንድ አይነት የሆነ ውሳኔ ነው። እሱም እኛን ወይም ፍቅራችሁን ምረጡ ነበር፣ ወይም ቤተሰባችሁን ወይም ፍቅራችሁን ምረጡ የሚባል ምርጫ ነበር የተሰጠን። ነገር ግን እኛ መለያየት አልፈለግንምና ቤተሰቦቻችንን ትተን እሱም ከቤተሰቦቹ ቤት እኔም ከቤተሰቦቼ ቤት ወጥተን አንድ ላይ መኖር ጀመር። ሁለታችንም ሕፃን ብንሆንም እንኳ እንዴት ገንዘብ ማግኘት እንዳለብን አልረሳ ነው። ሁለታችንም ያለነው ወይም ደግሞ ያደግነው በድሃ ቤተሰቦች ወይም ደግሞ ዝቅተኛ የኑሮ ደረጃ ያላቸው ቤተሰቦች ላይ ስለሆነ ገንዘብ እንዴት ማግኘት እንዳለብን ከትንሽነታችን ጀምሮ መፍጨርጨር ጀምረን ነበር። ስለዚህ ከቤት እንደወጣንም ስራ ለመፈለግ መዟዟር ጀመር። እሱም የቀን ስራ መስራት ጀመረ። እኔም ደግሞ የመስተንግዶ ቤት የቃጣቢነት ተቀጠርኩኝ። እኔ ዕቃ እያጠብኩ እውላለሁ፣ እሱ ደግሞ የቀን ስራ ሲሰራ ይውላል። ነገር ግን ስንወጣ ቤት አላስቸገረንም ነበር። ምክንያቱም የኔ አጎቴ የተሰራ ቤት አለ። ያ ቤት በእርግጥ በስርዓት የተዘጋጀ ቤት አይደለም። ጭቃው በስርዓት የተመረገ በሩ በስርዓት የተገጠመለት ቤት አልነበረም። ነገር ግን ከምንም ይሻላልና የቤት ኪራይ የምንከፍለው ስለሌለን እዛ ቤት ነበር የገባ ነው። አፈሩን ደልድለን በጭቃ እንደ ሊሾ ካደረግነው በኋላ እዛ ላይ ሸራ አንጥፈን ልብስ ከላይ የለበስነውን ልብስ ሌሊት እየደረብነው ቀን እየለበስነው ደግሞ ወደ ስራ እንሄድ ነበር። በዚህ ሁኔታ 1 ወር ተቀጠረ። ከ1 ወር በኋላ ደግሞ ያለችንን ብር ሰብሰብ ማድረግ ጀምረን የምናበስልባቸው እቃዎች እንደዚሁም ደግሞ የምንለብሳቸው የሌሊት ልብሶች መግዛት ጀመር። እንደዚህ እያለ አንድ በአንድ ቀናቶች ይቆጠሩ ጀመር። ነገር ግን ህይወታችንን በዚህ መልኩ መግፋት አልፈለግንም። በዚህም ምክንያት ባለቤቴ አንድ ምክንያት አመጣ። የዛኔው ፍቅረኛዬ ያሁኑ ባለቤቴ አሁን ያለንበት ሁኔታ የትም ሊያደርሰን አይችልም። እኔ ማትሪክን ወስጃለሁ። ስለዚህ ወደ ፖሊስነት ብሄድ ተፈትኜ ማለፍ እችላለሁኝ። ስለዚህ አንቺ ቤተሰቦችሽ ጋር እንዴት ተጣላን አስመስለሽ ሄደሽ ተቀላቀይ፣ እኔም
ፖሊስነት ልሂድ፣ የፖሊስ ስልጠና ልውሰድና ፖሊስነት ተቀጥሬ መስራት እችላለሁ አለኝ። እኔም እንደሚያልፍ ምንም ጥርጥር አልነበረኝም። ምክንያቱም ስፖርተኛ ስለነበረ፣ አቋሙን በጣም የሚያምር ልጅ ስለነበረ ወደ ፖሊስነት እንደሚያልፍ ጥርጥር ስላልነበረኝ በሐሳቡ ተስማማሁኝ። እናም ተጣልቻለሁ ብዬ ወደ ቤተሰቦቼ ተቀላቀልኩ። እሱም ተነስቶ ወደ ፖሊስነት ሄደ። ለ6 ወር ከሰለጠነ በኋላ 6 ወር የስልጠና ጊዜውን ጨርሶ ከኛ በቅርብ ርቀት ላይ የምትገኝ ትንሽ ከተማ ላይ ተቀጠረ። እዛ ቦታ ላይ ለ3 ወር ከሰራ በኋላ ተለያይተን መቆየት አልቻልንም። ምክንያቱም 6 ወር በስልጠንነት ቆይቷል። ስራ ከጀመረ ደግሞ 3 ወር ሆኖታል። በዚህ ሁኔታ ላይ መቀጠል ስላልፈለግን አንድ ላይ መሆን እንዳለብን ተነጋገር። ከ3 ወር በኋላ እኔ ተነስቼ ወደ እሱ ጋር ሄድኩኝ። እሱ ጋር ሂጄ አብረን መኖር ከጀመርን በኋላ ወይም ስራ ከጀመረ ከዓመት ከቆየም በኋላ የትግራይ ጦርነት ተነሳ። የትግራይ ጦርነት ሲነሳ እኔ የ2 ወር ነፍሰ ጡር ነበርኩኝ። ከ2 ወር ነፍሰ ጡር ላይ እንዳለሁ ጦርነቱ እየተነሳ እየጋለና እየተፋፋመ እኛ ወዳለንበት አካባቢ ደረሰ። እኛ ወዳለንበት አካባቢ ሲደርስ ግን የ9 ወር ነፍሰ ጡር ሆኜ ነበር። በ6 ወር ልዩነት ማለት ነው። የ9 ወር ነፍሰ ጡር በሆንም ፖሊሶቹን ግዴታ አፈሳ ያስገቧቸው ስለነበረ ከገቡት መካከል አንዱ የኔ ባለቤት ነበር። በዛ ፖሊሱ ነው 6 ወር በተቀመጥንበት ሰዓት ምንም አይነት ገንዘብ ያጠራቀምነው አልነበረም። የፖሊስ ደሞዝ ብትመጣም ለቤት ኪራይ፣ ለምግብ፣ ፖሊስ ስለሆነ ደግሞ ከጓደኞቹ ማነስ ስለሌለበት የተለያየ ነገር እያደረግ የመጣችውን ደሞዝ ከወር እንደ ምንም እያቃቃን እንጂ የምናቆያት የተለየ ተቀማጭ የሆነ ገንዘብ አልነበረም። አንስተው ሲወስዱት ግን እጄ ላይ የነበረችው 2000 የኢትዮጵያ ብር ብቻ ነበረች። ያችን 2000 የኢትዮጵያ ብር ይዤ ወደ አገሬ ወይም ደግሞ ወደ ቤተሰቦቼ የ9 ወር ነፍሰ ጡር ብሆንም እንኳን ለመሄድ ብሞክር፣ ነገር ግን ትራንስፖርት አልነበረም፣ መሄጃ አጣሁ። በዛ በ6 ወር ውስጥ ደግሞ የተግባባሁት ጓደኛ፣ ቤተሰብ የለኝም። ያለኝ አማራጭ የፖሊሶች ዶርም ነበርና እዛ ፖሊሶች ዶርም ውስጥ የምትኖር አንዲት ትንሽ የምቀራረባት የሌላ አገር የሆነች ልጅ ነበረች። እሷ ጋር ሄድኩና ተቀመጥኩኝ። እሷ ግን የ9 ወር ነፍሰ ጡር እንደሆንኩ ስላወቀችና ምንም አይነት ገንዘብ እንደሌለ ስላወቀች ነይ ውጪ ብላ ማባረር እንጂ የቀራት ከፊቷ የሚነበበው ነገር በጣም ያስፈራ ነበር። ትቆጣለች፣ ትመናጨቃለች፣ እዛ እንደሆንም አትፈልግም ነበር። ነገር ግን እኔ መሄጃ ስለሌለኝ በውጭ ላይ ቁጭ ብዬ ጅብ ከሚበላኝ ቀን የትም እየዋልኩኝ ማታ ማታ ለማደር እሷ ጋር መጣ ነበር። በዚህ ሁኔታ የምጥ ጊዜ ደረሰ። ምጥም ተያዝኩኝ። ነገር ግን ጤና ጣቢያ ዝግ ስለነበረ በባህል አዋላጅ እቤት አዋለዱኝ። ካዋለዱኝ በኋላ ፈጣሪ የተመሰገነ ይሁን በሰላም ተገላገልኩ። ልጄንም ያስኩኝ። እኔም ልጄም በጤንነት ላይ እንገኛለን። ይህ በእንዲህ ያለ ከ15 ቀን በኋላ ግን ልጅቷ ልትታገሰን አልቻለችም። 15 ቀን ገና ደም የሆነች ሕፃን ታቅፌ የልብሴን ሻንጣ አውጥታ ከእንግዲህ በቃኝ አልችልም ውጪ አለችኝ። ያችን የ15 ቀን ሕፃን ታቅፌ ልብሴን ይዤ በር ላይ ቁጭ አልኩኝ። ይህንን ያየች አንዲት ሴትዮ መታ ምን ሆነሽ ነው ልጄ አለችኝ። የሆነውን ሁሉ ነገርኳት። እሷ ወሰደችኝና ለ2 ወር ያህል አስቀመጠችኝ። ከ2 ወር በኋላ ባለቤቴ በሙሉ ጤንነት ተመለሰ። ከዛም ከተመለሰልኝ በኋላ ደስታችን እጥፍ ድርብ ነበር። እኔም ልጄን በሰላም ይዣለሁ፣ እሱም በሰላም መጥቷል። ያለፈው ስቃይ እንዳለ ቢሆንም ነገር ግን ፍቅራችን አሁንም እንዳለ ነው። ያንን ሁሉ ስቃይ ካሳለፍን በኋላ የጦርነቱም ሁኔታ ቀዘቀዘ፣ እኛም ሰላም ሆን። ልጄን ይዤ ጉልት መስራት ስለነበረብኝ እሱም ወደ ፖሊስነቱ ወደ ቅጥሩ ተመልሷል። እኔም ጉልትን እየሰራሁ ብር ማጠራቀም ጀመርን። አልሐምዱሊላህ። በዚህ ላይ ሁለተኛ ልጅ ተደገመ። አሁን ላይ ግን ጥሩ ላይፍ እንኖራለን። ነገር ግን ሁለቱንም ልጆችን ለሱ አስቀምጬው አሁን አረብ አገር እንገኛለን። ይሄ ሁሉ መከራ ቢያልፍብንም አሁን ላይ በነበረው ፍቅራችንና በነበረው ላይፋችን ነው የቀጠልነው። ፈጣሪ የተመሰገነ ይሁን። አሁንም እጅግ በጣም ወደዋለሁ። ቤተሰብ የትም አይደርስም ያለን ፍቅር አሁን ላይ በስኬት አንድ ላይ ነን ትላለች። እናንተስ በፍቅር ተፈትናችኋል? እውነት የምታልፉበትስ መንገድ ምን ያህል ነው? እናንተ ከዚህ ብዙ ትማራላችሁ ብዬ አስባለሁ። ከተማራችሁበት
ላይክ፣ ሸርና ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ በአዲስ ፕሮግራም እስከምንገናኝ ሰላማችሁ ይብዛ ባይ